ሰላም ጤና ይስጥልኝ የዩቲዩብ ተከታዮች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በኢማራት ላይ አዲስ ነገር አለ። በኮንስትራክሽን ስራ የምትሰሩ ልጆች እሱ ላይ እንወያያለን በደንብ። አዲስ ነገር አሁን ዜና ወጥቷልና ዱባይ ላይ ኮንስትራክሽን የምትሰሩ ልጆች ከሰኞ ጀምሮ በ15 ማለት ነው ለ3 ወር የሚቆይ ሁሉም ቦታ ላይ ሁሉም ሳይት ላይ የ3 ሰዓት እረፍት ይሰጣል። ቀን ነው እረፍት ሰዓቱ 6 ሰዓት እንገባና በኢትዮጵያ 9 ሰዓት ነው ማለት ወደ ስራ የምንመለሰው። እና ሁሉም ቦታ ሁሉም ሬስቶራንት ምናምን የተዘጋጀ ነው። ምናልባት ታውቁታላችሁ ለብዬ አስባለሁ ኮንስትራክሽን ላይ የምሰሩ ልጆች። እና በተጨማሪ ሌላ ከእናንተ የሚጠበቀው ውሃ በደንብ ተጠቀሙ። ዱባይ ላይ ውሃ በጣም ወሳኝ ነገር ነው። ቢያንስ በቀን እስከ 3 ሊትር ከዛም በላይ ቢጠጣ ጥሩ ነው፣ ግን እስከ 3 ሊትር የሚሆን መጠቀም አለባችሁ። ፍላጎቱን ባይኖራችሁ ውስጣዊ ጤንነት ሲባል ግድ ስለሆነ ከፎርማናችሁ ራቅ እያላችሁ እረፍት እየወሰዳችሁ ወደ ስራ ግቡ። ትንሽ ጊዜ ነው 3 ወር 4 ወር። ከዛ በኋላ ፀሐዩ ይበርዳን ወይም ወደ ብርድም ስለሚመጣ ያን ያህል የሚያስጨንቅ የለውም። አብሽር። እና ኮንስትራክሽን ስራ እንደሚከብድ ሁሉም ይታወቃል። ስራው ሜቢ ያን ያህል ላይከብድ ይችላል። ያው ሁኔታዎች፣ ባሶች፣ ምግብ፣ ኩሽናው አይነት ነገሮች በጣም አሰልች ናቸው። እና የሚሆንላችሁ ተሆነ ቀስ በቀስ ሂደት በሂደት ወደ ሌላ ስራ ማመቻቸት የተለያዩ ነገሮች አሉ ስራዎች። ሰው ካላችሁ እያፈላለጋችሁ በማግባት ደግሞ አንዳንድ በጓደኛ በምንም በተቻላችሁ ስራ ለመቀየር ሞክሩ። ተሻለ ስራ ብዙ አይነት ስራ ስላለ። ተጨማሪ መናገር የምፈልገው ነገር ከኢትዮጵያ የምትመጡ ልጆች አሁን ላይ 3 ወር አሳልፋችሁ እንድትመጡ ብዬ ያሳስባለሁ። አሁን ላይ ሙቀቱ ትንሽ ከፍ ያለ ስለሆነ አዲስ ለምትመጡ ምናልባት ላችሉ ትችላላችሁ። እና ሌላ ተጨማሪ ደግሞ ፖሊስ ክሊራንስ የሚባል አሁን ላይ በጣም አዛ ሆኗል። እሱን ነገር ከአየር ትኬቱም ሆነ ከቪዛው ቀርማችሁ አስተካክላችሁ ብትመጡ ተመራጭ ይሆናል። ምክንያቱም አንዳንድ ደላላዎች አሁን ላይ በጣም ከባድ ነው፣ የማይሰራ ስራ ነው እየሰሩ ያሉት ዱባይ ላይ። እዚህ ያመጣሉ ብራቸው እጃቸው ላይ ከገባ በኋላ አላየንም ምናምን የሚል ባህሪ ስላለባቸው ይሄ ደግሞ በብዙ ልጆች ታይቷል። እና በተቻላችሁ አቅም ደላላውንም አንድ የምታውቁት ወይንም በቤተሰብ በምንም የምታገኙት አይነት ሰው መሆን አለበት። ምክንያቱም እዚህ መጣችሁ አንድ ነገር ሰውዬ ወይ ቢጠፋ እናንተንም የሆነ ስራ ከቶ ማይመቻች ስራ ላይ ከዛ መውጣት ብትፈልጉ አላወጣም ብሎ እዛው ዝም የሚላቸው አይነት ሊገጥማችሁ ስለሚችል በዋናነት ቢያንስ ደላላው የሚታወቅ መሆን አለበት። ወይንም አገር ላይ ሆነ የምትይዙት አይነት ሰው መሆን አለበት። እንደዚህ አይነት ነገር ማድረግ አለባችሁ። ይሄ ዋናና ወሳኝ ነገር ነው። ደላላን ወይ የቤተሰብ ያውቀው መሆን አለበት ወይ እናንተ የምታውቁት መሆን አለበት። ከዛ ውጭ አሁን ላይ ሌላ ደላሎች በጣም ከባድ ነገር ነው ያደርጉ ያሉትና በተቻላችሁ አቅም ከጥሩ ደላላዎች ጋር ለመገናኘት ሞክሩ እላለሁ። እና በተጨማሪ እንደዚሁ በዱባይ ኮንስትራክሽን ዙሪያ በተለያዩ ስራዎች አዳዲስ መረጃ ካሉ ወደ እናንተ የምናካፍል ይሆናል። በተጨማሪ ይሄን ይመስላል ስራ ቦታችን እና ስራችንንም እየሰራን አንዳንድ ጠቃሚ ነገሮች በዩቲዩብ መረጃ እያካፈልን እንገኛለን። እና በተቻላችሁ እናንተ ደግሞ ሰብስክራይብ በማድረግ እንድታበረታቱን ከወዲሁ እጠይቃለሁ ውድ ቤተሰቦቼ። እና በተጨማሪ በሌላ መረጃ እስከምንገናኝ በዚሁ የምንሰናበት ይሆናል። በተቻለኝ አቅም አጠር አድርጌ ለማቅረብ ሞክሬያለሁ። ላይክ ሼር ማድረግ እንዳይረሳ። በሌላ ጠቃሚ መረጃ እስከምንገናኝ መልካም ሳምንት ይሁንላችሁ።